ይስጥልን ውድና የተከበራችሁ የዩቲዩብ ተከታታዮቼ እንዴት ናችሁ? ዛሬ በአዲስ ቪዲዮ መጥቻለሁ። ሰለዋ እባላለሁ። አዲስ ጀማሪ ነኝ። ሼር፣ ሰብስክራይብ ስለምታደርጉልኝ እጅግ አመሰግናለሁ። ዛሬ በአዲስ ቪዲዮ መጥቻለሁ። መዳም ቤት ናችሁ? ጉንፋን አይጠፋም። በተለይ ዳምፐር የምትቀይሩ ልጆች፣ አሮጊት የምትጠብቁ ልጆች ለስራ ነው የወጣችሁት። ምን ማለት አይደለም፣ ስራ ክብር ነው። ክሎሮክስ የተለያየ ነገሮች ጥሩም ሽታ ያው አንዳንድ ሰው ጉንፋን ሊያመው ይችላል። ሽቶውን የአረቡ ሽቶ ካያችሁ በጣም ጠረኑ ቆንጆ ነው፣ ይጣፍጣል። ነገር ግን በሽታ ሊያመጣ ይችላል። ጉንፋን አንዳንድ እህቶች ላይወድላችሁ ይችላል። በዛም ምክንያት ልትታመሙ ትችላላችሁ። ግን ብዙ ጊዜ ቤት ውስጥ የምታገኙት ነጭ ሽንኩርት አለ። ብዙ ሰው የነጭ ሽንኩርትን ጥቅም ማንም ሰው አያውቅም። ነጭ ሽንኩርት ማለት ግን አይደለም ለሰውነታችን አንደኛ ለሙሉ በቃ ፍሬ ያደርገናል። ከዛም አልፎ ካያችሁ አረቦች ለምግብ ማጣፈጫ አለ ነጭ ሽንኩርት አይሰሩ ምግቦቻቸውን። ለምን ይመስላችኋል? ጥቅምም አለው፣ ምግብም ያጣፍጣል። ነጭ ሽንኩርት የገባበት ነገር በጣም ነው የሚጣፍጠው ካያችሁ። ከዛም አልፎ ተርፎ ግን ለህመም መድኃኒት ነው። ለምሳሌ በአንደኛ ደረጃ እዚህ ምድር ላይ ነጭ ሽንኩርትን ብዙ ሰው አይጠቀመውም ለመድኃኒት። በተለይ አረብ ሀገር ያላችሁ እህቶቼ ምግብ ሰርታችሁ ፀሐይ ላይ ምች የመታችሁ የተለያየ ህመም ያለባችሁ ምች አለ ወይ ልትሉ ትችላላችሁ። ፀሐዩን በሙቀት ምክንያት የሚያማችሁ ልጆች አጠፉ። እውነቴን ነው የምላችሁ። ዛሬ ስለ ነጭ ሽንኩርት የተደበቀውን ሚስጥር አወጣለሁ። ያ ብቻ አይደለም፣ እኔ ሌላ ሚስጥሮችን ለሀቅ የቆመ ዩቲዩበር ኖሮኝ ነው የምቀጥለው የምችለውን እና ለእኔ ትምህርት ያገኘሁበትን እዚህ መጥቼ አስተላልፋለሁ። ሌላ ጭማሪ አላወራም እና ከራሴ ነጭ ሽንኩርት የምጠቀመው ማታ ላይ ጉንፋን ሲያመኝ ውሃ ፈላለሁ። ንጹህ ውሃ ፈላና የፈላ ውሃ ውስጥ አብሬ አፈላዋለሁ። ልክ ልተኛ ስል ድራቤን ለብስና እታጠነዋለሁ ለ3-4 ሰዓት ያክል ማለት ነው። ሙቀቱን ይከብዳል። በሙቀት ላይ ሙቀት ነው። ከዛ ሙከይፍ ጓደኛ ካላችሁ ሙከይፉ እስከምትታጠኑ ድረስ ብታጠፋላችሁ የተመረጠ ነው። ጓደኛ ከሌላችሁ ግን መጀመሪያ ሙከይፉን ታበሩትና ያንን የፈላ ውሃ ነጭ ሽንኩርት አድርጋችሁበት ልጣችሁ ነጭ ሽንኩርቶቹን ሀባዎቹን ማለት ፍሬዎቹን ልጫውን ተጥሉና ከዛን ውሃ ታፍለከልካላችሁ። ካፈላችሁ በኋላ ነጭ ሽንኩርቱን ትታጠኑታላችሁ። ጉንፋን የሚያማችሁ እና ምች የሆነ ሰውነታችሁን ለሚያማችሁ ይህንን የምነግራችሁ ስለ ነጭ ሽንኩርት ለአረብ ሀገር ጠቀም ያለው አንደኛ ደረጃ። ከዛን ልክ ልተኙ ስትሉ ትታጠኑታላችሁ። የፈላውን ውሃ ነጭ ሽንኩርት ያለበትም ማለት ነው ድራባችሁ ውስጥ ታደርጉና ትታጠናላችሁ። በጣም ሙሉ ሰውነታችሁ ሙቀት ያደርጋችኋል። በእንፋሎት ይወጣል። በቃ በላብ ያመማችሁ ህመም ማለት ነው። ከዛም በኋላ ከወጣ በኋላ 1 ሰዓት ከቻላችሁ እስከ 3 ሰዓት ደቂቃ ድረስ እዛ ሞቀው ውሃ ውስጥ ያን ድራብ ለብሳችሁ ብትቆዩ ይመረጣል። ከዛም በኋላ ግን ጥቅልል ብላችሁ ትተኛላችሁ። ጠዋት ላይ እውነቴን ነው የምላችሁ ያ ትናንትና ድክምክም ያደረገሽ ለሞት ያበቃሽ በሽታ እልም ብሎ ጠፍቶ ነው የሚያድረው። እኔ ስላየው ስለሞከርኩት ነው ብዙ ጊዜ ማለት ነው። ስለዚህ ድሮ እንኳን እናቶቻችን የባህር ዛፍ ቅጠል ድንጋይ ምናምን ያጥኑ ነበረ እንትን ማለት ነው። ባህላዊ መንገድ በተለይ አረብ ሀገር ያለን እህቶች ባህላዊ ነገር ብንጠቀም የተመረጠ ነው። ሁሌ ዶክተር ትንሽ ካመመን ከሄድ ከኔን ምናምን ሌላ በሽታ ሊያመጣ ይችላል ማለት ነው ውዶቼ። እና ጥንቃቄ አድርጉ። ነጭ ሽንኩርት በተለይ ጉንፋን ምች የሚመታችሁ እህቶቼ ካላችሁ ማታ ስራችሁን ጨርሳችሁ ታጥናችሁ በውሃ ፍልክክ አድርጋችሁ አፍልታችሁ መተኛት አለባችሁ። ጠዋት ስትነሱ ፍሪ ነው የምትሆኑት። ሙልጭ በእርግጥ ሸታለሁ። ጠዋት ሙልጭ ብላችሁ በላብ ይወጣ ሰውነታችሁ በቃ የለም። የፈላ ውሃ በሉት። የፈላ ውሃ ፍል ውሃ መድኃኒት ነው ሲባል ምናምን አሰሙት። ያ ማለት ነው ነጭ ሽንኩርት እና ተጠቀሙ። ልክ ልተኙ ስትሉ ነው ስራችሁን ጨርሳችሁ ምናምን። ግን ይህም ማድረግ ያለባችሁ ሞክራችሁት
ካሻላችሁ መፍትሄ ካገኛችሁበት በኮመንት አሳውቁኝ። ከዛም በፊት ግን ብዙ እህቶች አላችሁ ጥሩ መልካም የምትሰሩ ማለት ነው። በጣም ጥሩ ቤተሰብ ፋሚሊ በቻላችሁት አቅም የሰው ደስታ የሚያስደስታችሁ ሰዎች አላችሁ። በአንዷ ስም እኔ ነኝ ከሌ ነኝ ምናምን እያላችሁ ግን አትምጡ። ለምን እንደሆነ ታውቃላችሁ? ሞት አለባችሁ። ዩቲዩብም ስትሰሩ እከሌ እንደሆነች ምናምን አትበሉ። ስለ ሰው ስም ስለ ሰው ሰውን አታስገቡ። በቃ የራሳችሁን አቅም ሞክሩ። ከተሳካ ይሳካል፣ ካልተሳካ አልተሳካም ነው ዩቲዩብ። ለሀቅ ደግሞ ቆማችሁ በትክክል ካመጣችሁ ሰው ሰብስክራይብ ያደርጋል። ባያደርግም ችግር የለውም። ዩቲዩብ መተዳደሪያ እኮ አይደለም፣ ትርፍ ስራ ነው። ለምሳሌ እኔ አልሐምዱሊላህ ቋሚ ስራ አለኝ፣ ግን ዋይፋው ነፃ ስለሆነ ዋይፋው ፍሪ ስለሆነ እሞክራለሁ። ካገኘሁ ብር ግን አልጠላም፣ ከከፈለኝ ደስ ይለኛል። በዛ ምክንያት እንጂ የመጣሁት ግዴታ በዩቲዩብ መተዳደሪያ ነው ዩቲዩብ ህይወቴን ይቀይራል ብዬ አልመጣሁም። ያልከፈታችሁም ክፈቱ። በጣም ቀና እህቶች አሉ፣ ይከፍቱላችኋል። ታዲያ እከፍትልሻለሁ ዩቲዩብ ስልክሽ ላይ ቀይራለሁ ምናምን ብለው እከሌ እህቴ ነች እኮ ምናምን ብለው አጭበርብረው ስልክ ቁጥር ሊወስዱ ይችላሉ። ትክክለኛውን ቁጥሮ ስልክ ቁጥር ማወቅ አለባችሁ፣ እንዳትሸወዱ። እኔም በእኔ ላይ የመጣ ነገር ነው ይሄ ነገር ማለት ነው። እና እናንተም እንዳትሸወዱ። እኔ አልሐምዱሊላህ አልተበላሁም፣ አልሐምዱሊላህ። እናንተም እንዳትበሉ ጥንቃቄ አድርጉ። መልካም እህቶች አሉ የቲክቶክም ገብተው የሚሰሩ ብዙ ቁም ነገረኛ ለፈጣሪያቸው አላህን ፈርቶ ለሀቅ የሚሰሩ አሉ። በዛም ልክ ደግሞ እከሌት የነች እያለች በእሷ ስር እየሄደች ብዙ የሚያጭበረብሩ ሰዎች አይጠፉምና ጥንቃቄ አድርጉ ለማለት ነው የምፈልገው። መልካም፣ በሌላ ቪዲዮ እስከምንገናኝ ቻው።